ከ00 ሰከንድ እስከ 19 ነው ኢንትሮ ያለው ማለት ነው፣ እሷ ከመዘመሯ በፊት ማለት ነው። ስለዚህ እዚህ ጋር ከኤ ወደ ቢ ወይም ደግሞ ኢንትሮ ያለበትን ፓርት ቆርጬ አውጥቼዋለሁ ማለት ነው። እሷ አዘምርም ከዚህ በኋላ ማለት ነው። ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ከእኔ አዳዲስ የኪቦርድ ፋይሎችን መውሰድ ከፈለጋችሁ እዚህ ጋር የቴሌግራም ቻናል እና ግሩፕ አስቀምጥላችኋለሁ። እዛ ላይ ገብታችሁ መውሰድ ትችላላችሁ። እንዲሁም ደግሞ ቲክቶክ ላይ ኢንትሮ፣ ብሪጅ መዝሙሮች እየሰራው ስለምለቅ እዚህ ጋር የቲክቶክ አካውንቴን አረግላችኋለሁ። እዛ ላይ ገብታችሁ ፎሎ በማድረግ ቤተሰብ መሆን ትችላላችሁ። ከኔ ጋር ሙዚቃ ኦንላይን ወይም ደግሞ ኪቦርድ ኦንላይን መማር የምትፈልጉ በሀገር ውስጥም እንዲሁም ደግሞ ከሀገር ውጭ ያላችሁ ቤተሰቦች ኦንላይን ሙዚቃ ማስተማር ስለጀመርኩ ታች በምታዩት ስልክ ቁጥር በቴሌግራም ወይም ደግሞ በዋትሳፕ ኮንታክት ማድረግ ትችላላችሁ። እሺ ቤተሰቦች መግቢያ ላይ ሳወራ እንደሰማችሁ ዛሬ እንዴት ኪቦርድ ላይ መዝሙር ከፍተን ኢንትሮ፣ መዝሙር፣ የተለያዩ ነገሮችን ብሪጆችን ማጥናት እንደምንችል ነው ማሳያችሁ ማለት ነው። በኪቦርድ የፈለጋችሁትን መዝሙር ከፍታችሁ ሙዚቃ ማጥናት ወይም ደግሞ መለማመድ ለምፈልጉ ልጆች ይሄንን እኔ የምጠቀመው መንገድ ብትጠቀሙ አሪፍ ነው ብዬ ስላሰብኩ ይሄን ቪዲዮ አዘጋጅቼላችኋለሁ ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮመንት ላይ በቀጣይ እንዲሰራላችሁ የምፈልጉትን ሀሳብ ኮመንት አድርጉልኝ፣ እኔ አይቼው ሰራዋለሁ ማለት ነው። እሺ ወደ ቪዲዮ ስገባ መዝሙር ያው በተለያዩ መንገዶች ነው የሚጠናው። እኔ በብዛት ስልኬን ከፍቼ አጠናለሁ፣ ከኪቦርዱ ጋርም አገናኝቼ አጠናለሁ። ኪቦርዶቹ ሌተስት ከሆኑ አሁን ለምሳሌ ይሄ 950 ነው፣ ግን ኤስኤክስ ቤቶች ኤስኤክስ 700 ኤስኤክስ 900 920 ምናምን ቤቶች ብሉቱዝ ኮኔክሽን ስላላቸው ከዚህ ፊት ቪዲዮ ሰርቻለሁ። ወደታች ወረድ ብላችሁ እንዴት ማገናኘት እንደምትችሉ ቪዲዮ ሰርቻለሁ። እሱን ገብታችሁ ማየት ትችላላችሁ። ግን እኔ አሁን በፍለሽ ሰክቼ ነው የምጠቀመው ማለት ነው። ፍለሽን ሰክቼ ነው የምጠቀመው መዝሙር እዛ ላይ ስላለኝ ማለት ነው። አሁን የሆነ አንድ ኢንትሮ አጠናለሁ፣ አብረን እናያለን። እሱን እንዴት ከፍታችሁ ማጥናት እንደምትችሉ ነው ማሳያችሁ ማለት ነው። ስለዚህ በደንብ ተከታተሉኝ። አንድ ያዘጋጀሁት መዝሙር አለ፣ ያው ሁላችሁ የምታውቁት የአስቴር መዝሙር አለ። እዚህ ጋር ዩኤስቢ ላይ ያው ፍላሽ ስለሆነ እዚህ ጋር ዩኤስቢ ኦዲዮ ፕሌየር የሚለው ነካለው። እዚህ ጋር እንደምታዩት አዘጋጅቻለሁ ማለት ነው። አስቴር ትራክ 11 ላይ ይመስለኛል መዝሙሩ ያለው፣ ሰከንድ ነው፣ ሰከንድ መዝሙር ነው። ትራንስፖዝ ደግሞ -5 ነው ማለት ነው። -5 አድርጋችሁ ተከታተሉኝ ማለት ነው። -5 እዚህ ጋር ይታያችኋል። -5 ታደርጋላችሁ። ከዛም በኋላ መዝሙሩ ሰከንድ ላይ ነው የሚሆነው ማለት ነው። አሁን ኢንትሮን እስቲ አብረን እንስማና እንዴት ያንን ኢንትሮ ማጥናት እንደምትችሉ ላሳያችሁ። አሁን ልክፈተው መዝሙሩ ማለት ነው። ይህን መዝሙር ነው ኢንትሮውን እያቆምን ፍጥነቱን እየቀነስን ምናምን የምናጠናው ማለት ነው። ማሳያችሁ መንገድ ማለት ነው። አሁን ለምሳሌ እሷ መዝሙሩን እኛ ማጥናት አልፈለግንም፣ ኢንትሮውን ማጥናት የፈለግነው አይደል? ስለዚህ ኢንትሮውን እየደጋገምን መስማት አለብን ማለት ነው። ኢንትሮ ብቻ እንዲደጋግምልን እንዴት ነው ማድረግ ምንችለው የሚለውንም ላሳያችሁ በዛው። ለምሳሌ መዝሙሩ እዚህ ጋር ደቂቃው 00 መሆኑን ቼክ አድርጉ። እዚህ ጋር 4 ደቂቃ ከ42 ሰከንድ ነው የሚለው። ስለዚህ 00 ላይ መሆኑን ቼክ አድርጉ። ከዛም በኋላ እዚህ ጋር የሚታያችሁ ኤቢ ሚላል አይደል? ኤቢ ማለት መዝሙሩ የተወሰነ ክፍሉ እንዲደጋግምላችሁ፣ ለምሳሌ ኢንትሮ ከሆነ ኢንትሮ፣ ብሪጅ ከሆነ ብሪጅ እንዲደጋግምላችሁ የምታደርጉበት መንገድ ማለት ነው። ስለዚህ አሁን የምፈልገው ኢንትሮ እንዲደጋግምልኝ ነው። ኢንትሮ ብቻ እሷ ሳዘምር ኢንትሮ ብቻ እንዲደጋግምልኝ ማድረግበት መንገድ ነው ማለት ነው። ስለዚህ ምንድነው ማድረገው? መጀመሪያ መዝሙሩ ከመጀመሩ በፊት ኤቢሲ ኤ ቱ ቢ የሚለው አለ አይደል? እሱም ሲ ነካው፣ ሲ ቺኛዋ ይታያችኋል። ሲ ነካታለሁ። እንደዚህ ሳረግ እዚህ ጋር ኬቱ ጋር እንደሚነሳ ያሳየኛል። እዚህ ጋር ደግሞ ምልክቷ ትመጣለች ማለት ነው። ስለዚህ ከእናንተ የሚጠበቀው እቺ ምልክት ከመጣች በኋላ ፕሌይ ነው የምትሉት ማለት ነው። ከዛም በኋላ ልክ ኢንትሮ ተጫውቶ ሲያልቅ ደግሞ ድጋሚ ሲን ትነኩታላችሁ ማለት ነው። በዛ መንገድ
ይስተካከል። እንትኑ ኢንትሮ ብቻ እንዲደጋግም ማድረግ ትችላላችሁ ማለት ነው። እሺ ልጀምረው፣ መዝሙሩ ልክፈተው። እንደምታዩት ከ00 ሰከንድ እስከ 19 ነው ኢንትሮ ያለው ማለት ነው፣ እሷ ከመዘመሯ በፊት ማለት ነው። ስለዚህ እዚህ ጋር ከኤ ወደ ቢ ወይም ደግሞ ኢንትሮ ያለበትን ፓርት ቆርጬ አውጥቼዋለሁ ማለት ነው። እሷ አዘምርም ከዚህ በኋላ ማለት ነው። ስለዚህ እሱ ኢንትሮ ተጫውቶ ሲጨርስ ድጋሚ ነው የሚጀምርልኝ ማለት ነው። እሱን ደግሞ ድጋሚ ላሳያችሁ እንዴት ነው። አያችሁት አይደል? ኢንትሮ ብቻ ነው፣ እሷ አትገባም ማለት ነው። ስለዚህ ኢንትሮን ብቻ ቆርጬ አውጥቼዋለሁ። ከዛም በኋላ ምንድነው የማደርገው? እዚህ ጋር ድምጾቹን መጀመሪያ ቼክ አደርጋለሁ። ብራስ መሆኑን ቼክ አደርጋለሁ። ከፈለጋችሁ በፒያኖ ማጥናት ትችላላችሁ ማለት ነው። የመዝሙሩ ድምፅ እንዳይጎላባችሁ ደግሞ እዚህ ጋር ኦዲዮ የምትለዋን ቀንሷት፣ ወደ 80 ቢሆን ችግር የለውም። 80 ላይ ታደርጉታላችሁ። ከዛም በኋላ አሁን ስሙት። አያችሁት አይደለ? ከዛም በኋላ አንዳንዴ ይሄ አሁን ትንሽ ቀለል ይላል ብዬ አስባለሁ። ጀማሪዎች ካላችሁ ከከበዳችሁ ወይም ደግሞ መዝሙሩ በጣም እየፈጠነ ካስቸገራችሁ ወይም ደግሞ ውስብስብ ኢንትሮ ከሆነ ምንድነው የምታደርጉት? እዚህ ጋር ፍጥነቱን ቀንሳችሁ ማዳመጥ ወይም መለማመድ ትችላላችሁ። እዚህ ጋር እንደምታዩት ታይም ስትሬች ሚል ይታያችኋል። ታይም ስትሬች የምትለዋ የመዝሙሩን ፍጥነት ነው መቀንሰው ማለት ነው። ረጋ ታረግና በደንብ እያንዳንዷን ፓርት ኢንትሮውን ቮይሱን በደንብ ትሰሙትና ከዛም በኋላ እዚህ ጋር ታይም ስትሬቹን 100 ላይ ካረጋችሁት ማለት ያው ተመልሶ ኖርማል የነበረበት ይሆናል ማለት ነው። ስለዚህ አሁን ኢንትሮ ከከበደኝ እኔ እየሰማው መጫወት ከከበደኝ ታይም ስትሬች የምትለዋን ቀንሳታለሁ። እስከ መጨረሻ ያደርገዋለሁ። 70 ላይ ያደርገውና አሁን ፍጥነቱን እንዴት እንደሚቀንሰው ይሁት። አያችሁ ታዲያ እንዴት እንደቀነሰው። አሁን ድጋሚ ልስመው፣ ከፍቼ ልጫወተው። በዚህ ወይ በደንብ እያንዳንዷን ክፍል መስማት ትችላላችሁ። ከፈጠነባችሁ ድጋሚ እየደጋገማችሁ ምናምን ፍጥነቱ ካቃታችሁ በዚህ ታይም ስትሬቿን ቀንሳችሁ መጠቀም ትችላላችሁ ማለት ነው። አሁን እንደዚህ እየተጫወተ ታይም ስትሬቹን ቦታው ላይ ለመልሰውና እንዴት ልዩነቱን የፍጥነቱን ማለት ነው። አያችሁት አይደል ልዩነቱ? ይሄ አንደኛው መንገድ ነው። ሌላም ደግሞ ውስብስብ የሆነ ሙዚቃ ካጋጠማችሁ በጣም ፍጥነት ያለበት ለምናምን እሱን በዛ መንገድ እንደዚህ አይነት በጣም ፈጣን የአዜብ ሰከንድ ላይ ያለው ዲስኮ ማለት ነው። እንደዚህ አይነት ነገሮች ምናምን ውስብስብ የሆኑ ነገሮች ያው ስትሬች ታይማቸውን ቀንሳችሁ ምናምን በደንብ ሰምታችሁ ተረታችሁ
ስታጠኗቸው ነው ፐርፌክት የሚሆኑት እንጂ ስፒዱ እንዳለ ሆኖ እናንተ የመጣ ይምጣ ብላችሁ ስትጫወቱ ጀስት ትክክለኛ ታችሁን አታመጡትም። በእንደዚህ መንገድ ታይም ስትረቿን ቀንሳችሁ ኢንትሮውን ሴክሽኑን እንደዚህ ለብቻ ቆርጣችሁ ወጣችሁ ብታጠኑ የተሻለ ነው ማለት ነው። ስለዚህ በዚህ መንገድ ማጥናት ትችላላችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮመንት ላይ በቀጣይ እንዲሰራላችሁ የምፈልጉትን ሀሳብ ኮመንት አድርጉልኝ እና አይቼ እሰራዋለሁ ማለት ነው። እና ይህን ይመስላል የዛሬ ቪዲዮ። በሌላ ቪዲዮ ወይም በሌላ ትምህርት በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሁንላችሁ።